ሁለተኛው እርሷ አለ ወደ ተባለበት ቅጥር ግቢ ውስጥ በጥንቃቄ መግባት ይኖርባቸዋል። በመጨረሻም ኢላማ የሆነውን ኦሳማ ቢንላደን እስከ ወዲያኛው ማስወገድ አሊያም በአካል መያዝ ግዴታ ነው። ሆኖም ግን ቢንላደን እያንዳንዷን የወጥመድ እንቅስቃሴ ሊያውቅ ይችላል የሚለው ትልቁ ስጋት ነው። በመሆኑም የእርሱ መኖሪያ ነው የተባለው ግቢ ጥብቅ የሆነ ጥበቃ እንደሚደረግለት ተገምቷል። እርግጥ ነው የቢንላደን የግቢው አጥር ከፍታው 12 ሜትር ነው። ዙሪያው እጅግ በጠንካራ ኮንክሪት ግንብ የተገነባና በአደገኛ ሽቦም የተከለለ ነው። በግቢው ውስጥ የሚገኘው የመኖሪያ ህንፃ ባለ 3 ፎቅ ነው። እያንዳንዱም የህንፃው መስኮት በጥቁር መስታወት ተሸፍኗል። ሁሉም ባልኮኒዎች የየግላቸው ግንብና ጣራም ተሰርቶላቸዋል። ስለዚህም በየትኛውም ሁናቴ ድሮኖች ከከፍታ ላይ ሆነው ወደ ውስጥ መመልከት ፍጹም አይችሉም። ተልእኮውን የተቀበሉት ሄሊኮፕተሮች በጨለማ ነው እየተጓዙ ያሉት። የ90 ደቂቃዎች በረራ በኋላ በህንድ ኩሽ ተራሮች አቅጣጫ ከጫፍ ተኩኖ ቅጥር ግቢው እይታ ውስጥ መግባት ይችላል። አሁን ማንም ሳያውቅና ሳይጠረጥር ከአየር ላይ ወርደው ወደ ግቢው ውስጥ ማረፍ ይኖርባቸዋል። ግን ደግሞ ይህንን ተግባራዊ ለማድረግ ትልቅ ፈተናም ይጠብቃቸዋል። ተልእኮውን ለመከወን 18 ደቂቃዎች ብቻ ተሰጥቷቸዋል። ምንም የሚባከን ማይክሮ ሰከንድ እንደሌለ ሁሉም ጠንቅቆ ያውቃል። ግዳጁ አስቸጋሪም አስጨናቂም ጭምር ነው። የነጩ ቤተ መንግስት ሰዎች ከፓኪስታን መንግስት ሁሉንም ነገር ሆን ብለው ምስጢር አድርገውታል። የፓኪስታን መንግስት መረጃውን አሽልቆ ለቢንላደን አሳልፎ ሊሰጠውና ሊያስመልጠኝ ይችላል በሚል ስጋት ነው። ይህ ብቻም አይደለም። መረጃው ከታወቀ የኦፕሬሽን ቡድኑን እንደ ጠላት ተመልክቼ ነው በሚል ምክንያት ሆን ብሎ የፓኪስታን መንግስት ጥቃት ሊያደርስ ይችላል በሚል እሳቤም ጭምር ነው። ይህን ተልእኮ ሌላው ከባድ የሚያደርገው ነገር ቢኖር ኦሳማ ቢንላደን ይኖርበታል ከተባለው ግቢ አቅራቢያ በእጅጉ የታጠቁ ወታደሮች የሚገኙበት የፓኪስታን መንግስት የጦር ካምፕ መኖሩ ነው። ለዚህም ሲባል እቅዱ በአንዳንድ የዓለም ትላልቅ ታክቲካል ባለ አእምሮዎች እቅድ ወጥቶለት ተዘጋጅቷል። በቅድሚያ ወደ ግቢው በሚወስዱት መስመሮች ላይ ዝቅ ብለው መብረር ይኖርባቸዋል። ይህም በፓኪስታን መንግስት ራዳር እይታ ውስጥ እንዳይገቡና በቀላሉ እንዳይለዩ ያስችላቸዋል። በስፍራው ሲደርሱም አንደኛው ሄሊኮፕተር በቢንላደን መኖሪያ ህንፃ ጣሪያ ላይ እንዲያዣብብ ትዕዛዝ ተሰጥቶታል። ይህም ተልእኮውን የሚፈጽሙት ወታደሮች ከሄሊኮፕተሩ ላይ በፍጥነት በገመድ ወርደው የህንፃው ጣሪያ ላይ እንዲያርፉና በቤት ውስጥ የሚገኙትን ነዋሪዎች ለማስደመምና ሰርፕራይዝ ለማድረግ ያስችላቸዋል ተብሎ ተገምቷል። ሁለተኛው ሄሊኮፕተር ደግሞ በዋናው ህንፃ ፊት ለፊት ሌላ ቡድን የማሰማራት ኃላፊነትን ተቀብሏል። ይህም በቤቱ ውስጥ እየተፈጸመ ያለው ጥቃት ከተለያየ አቅጣጫ እንደሆነ ስለሚያስመስል በቤት ውስጥ የሚገኙ ሰዎች በየትኛውም አቅጣጫ ለማምለጥ የሚያደርጉትን ሙከራ ያከሽፍባቸዋል። በመጨረሻም 3 ሄሊኮፕተሮችም ድንገት ተጨማሪ ኃይል ካስፈለገ በሚል ድጋፍ ለመስጠት በተጠንቀቅ በመጠባበቅ ላይ ይገኛሉ። እያንዳንዱን እንቅስቃሴ ፕሬዝዳንት ባራክ ኦባማ ከነጩ ቤተ መንግስት ሆነው ይከታተሉታል። ይህ ኦፕሬሽን ምንም እንኳን ለ8 ወራት በሚገባ የተዘጋጁበት ቢሆንም አንድ በጣም ወሳኝ የሆነ ዝርዝር ግን ዘንግተዋል። አንደኛው ሄሊኮፕተር የጫናቸውን ወታደሮች በቢንላደን መኖሪያ ህንፃ ጣራ ላይ ከአየር ሆኖ ያወርዳል። ይህንንም ለማድረግ ሄሊኮፕተሩ ለማንዣበብ በሚሞክርበት ጊዜ አብራሪው ሄሊኮፕተሩን መቆጣጠር ያቅተውና ሄሊኮፕተሩ በአፍጢሙ በግቢ ውስጥ ይተከላል። ይህ በእጅጉ አስደንጋጭ ነው። ክስተቱም የሄሊኮፕተሩ ጭራ 2 ቦታ እንዲቆረጥ አድርጎታል። አስፈሪውና ድንገተኛው አደጋ ሁሉንም አስደንግጧል። ይህ በእንዲህ እንዳለ በሌላኛው የግቢው አቅጣጫ በሚገኘው ባዶ ቦታ ላይ ሁለተኛው ሄሊኮፕተር በሰላም ማረፍ ችሏል። መልካሙ ዜና እንደ አጋጣሚ ሆኖ በአፍጢሙ ከተተከለው ሄሊኮፕተር ውስጥ በነበሩት ወታደሮች ላይ ምንም አይነት ጉዳት አልደረሰም ነበረም። ሁሉም በፍጥነት ከሄሊኮፕተር ውስጥም ወጡ። ከዚያም በግቢው መግቢያና መውጫ አካባቢዎች እንዲሁም ወሳኝ በተባሉ ስፍራዎች ላይ ቦታቸውን ይዘዋል። ይህም ሄሊኮፕተሩ በወደቀበት ቅጽበት በቤት ውስጥ የሚገኙ ሰዎች የጥንቃቄ መልእክት ሆኖላቸው ለማምለጥ የሚሞክር ካለ እርምጃ ለመውሰድ እንዲመቸው ማሰብ ነው። አሁን ትክክለኛው ኦፕሬሽን የሚጀምርበት ሰዓት ነው። ወታደሮቹ ወደ ግቢ ውስጥ ሲገቡ ያልጠበቁት ነገር ገጥሟቸዋል። ይህም
እነርሱ ካስተዋሉት የግቢው አጥር በተጨማሪም ወደ ዋናው ህንፃ ለመዝለቅ ሌሎች አጥሮችም ተገንብተዋል። ይህም የኦሳማ ቢንላደንን በቀላሉ ለማግኘት የሚደረገው ሙከራ ለማወሳሰብ ሆን ተብሎ የተገነባም ይመስላል። ሰውየውን ማንኛውም ከውጭ የሚመጣ ኃይል በቀላሉ ሊያገኘውም ሆነ ሊያጠቃው አይቻለውም። በትልቁ ህንፃ በሰሜን ምስራቅ አቅጣጫ የአረንጓዴ ስፍራ ይገኛል። በዚህ ስፍራ የተለያዩ የጓሮ አትክልቶች ለምተዋል። በጥቂት ርቀትም የተለያዩ የቤት እንስሳቶች ይገኛሉ። ይህ ለቤት ውስጥ ፍጆታ በሚል ወደ ገበያ ለሸመታ የሚደረገውን እንቅስቃሴ ለመገደብ በሚል የተነደፈና የተተገበረ እቅድ ነው። በዚህ አካባቢ የቆሻሻ መጣያ ክምርም ይታያል። ቆሻሻውን ለአካባቢው ሰብሳቢዎች ከመጣል ይልቅ እዛው እንዲቃጠልም ይደረጋል። ሲአይኤ ኦሳማ ቢንላደን አለበት ከተባለበት ቅጥር ግቢ ውስጥ ሲወጣም ሆነ ሲገባም አይቶት አያውቅም። ለማየትም አልሞከረም። ምክንያቱም ኦሳማ ቢንላደን ምንም አይነት ጥርጣሬ እንዳያድርበት በሚል ከቅርብ ሰዎቹና ከቤተሰቦቹ ጋር ያለምንም ስጋት እንዲኖር ፈቅዶለት ነው። ይህም አንዱ የእቅዱ አካል ነበረም። ለመጨረሻ ጊዜ 2001 ከተጠቀሰ በኋላ ቢንላደንን ለማግኘት 9 ዓመታት ፈጅተዋል። ወደ እንግዳ ማረፊያው የሚወስደውን በር የማቋረጥ ኃላፊነት ለአንደኛው ቡድን ተሰጥቶታል። በርከት ላሉ ወታደሮችም ወሳኝ የሆኑ የመግቢያና መውጫ ስፍራዎች ላይ ቦታቸውን እንዲይዙ ትዕዛዝ ተላልፏል። ሌላኛው የመጨረሻው ቡድን ደግሞ ከግቢው ውጪ በመሆን የቢንላደን ጎረቤቶች በድንገት ከእንቅልፋቸው ከነቁ ችግር እንዳይደርስባቸው ችግርም እንዳይፈጥሩም በሚል እነርሱን ይጠባበቃል። 3 ወታደሮች የእንግዳ ማረፊያውን በር በኃይል በመስበር ጥሰው ወደ ውስጥ ገቡ። እንደገቡም ፊት ለፊታቸው ላይ AK-17 ክላሽንኮቭ መሳሪያ ከያዘ ሰው ጋር ተፋጠጡ። እርሱን ጨምሮ በ3 ጓዶቻቸው ላይ እርምጃ ከወሰዱ በኋላ ለተቀረው ቡድን ስፍራው መጽዳቱን አሳወቁ። ከሟቾቹ ውስጥ አንደኛው አቡ አህመድ አልቁዌይዲ ነው። ይህ ሰው የቢንላደን መልእክተኛና ቀኝ እጅ ነው። እንዳለመታደል ሆኖ ባለማወቅ የእርሱንና ያለቃውን የመገኛ አድራሻ እንዲታወቅ ያደረገውም እርሱ ነበረም። ብዙ የተያዙ ተከታዮችን በምርመራ ወቅት እርሱና አጋሮቹን ይጠቅሳሉ። ማንነቱን ካረጋገጠ በኋላ ሲአይኤ ዱካውን ሲከታተል ቆይቶ ነበረም። በመጨረሻም በአበዳባድ ከተማ እዚህ ግቢ ውስጥ አግኝቶታል። እርሱም ብቻ ሳይሆን ቢንላደንንም ደርሶበታል። ለመሆኑ ከበርካታ ስፍራዎች በተለየ በዓለም አሸባሪነት የተፈረጀው ቢንላደን ፓኪስታን ለመደበቅ ለምን ፈለገም? የአሜሪካን ኃይል በአፍጋኒስታን በስፋት መስፈር የቢንላደንን በአፍጋን የመቆየት ጉዳይ አደጋ ውስጥ ይከተዋል። ስለዚህም በዛ መኖር አይችልም። በመሆኑም ፓኪስታን ጎረቤት ሀገር እንደመሆኗ መጠን በቀላሉ ድንበር አቋርጦ መሻገር ስለሚያስችለው